በመስዋዕትነት የጸናው ድልድይ ጸሐፊ ሌተናል ጄኔራል ዘውዱ በላይ፣ ተራኪ ሻለቃ አርጋው ለገሰ። በመስዋዕትነት የጸናው ድልድይ። ወርቅ ላበደረ ጠጠር ክፍል 8 እንሆ ተጀመረ። የስነ ልቦና ጉዳት። የሰው ልጅ በተፈጥሮ ነገሮችን አገናዝቦ ክፉና ደጉን እንዲለይና አውቆ እንዲኖር የተፈጠረ በመሆኑ በሕይወት ዘመኑ ድንገተኛ ጉዳት ወይም መከዳት ሲደርስበት በአካል ከሚደርስበት ጉዳት ይልቅ በስነ ልቦና ወይም በስነ አእምሮ ላይ የሚደርስበት ጉዳት እንደሚበልጥ ሳይንስ ተመራምሮ የደረሰበት እውነታ ነው። በመሆኑም በአካል ላይ የሚደርሰው ጉዳት በሕክምናና በእንክብካቤ ሊድንና ሊጠገን የሚችል ቢሆንም በስነ ልቦና ላይ የሚደርሰውን ስብራትና ሰንበር ግን መጠገን በእጅጉ ከባድ እንደሆነ በሕይወት ልምድ በሰዎች ላይ የደረሰውን ጉዳት በመመለከት መረዳት አያዳግትም። የህወሓት ልዩ ኃይልና ሚሊሻ የሰሜን ዕዝ ሰራዊትን አግተው የክላሽንኮቭ ጠመንጃቸውን አንግተው እንደ ጀግና በመንጎራደድ ሲሳለቁባቸው ታይተዋል። ከተራ ወታደር እስከ ከፍተኛ መኮንኖች ድረስ ምን ወንጀል እንደሰሩ ባላወቁ የመከላከያ ሰራዊት አባላት በመንቀባረር ጀግናና የበላይ መስሎ ለመታየት ያደርጉት የነበረው ሁኔታ የሰራዊቱን ታሪክና ክብር በእውነት ለሚያውቅ ከአቅም በላይ አሳዛኝ ነበር። በተለይ ባለትዳር የሆኑትንና ቤተሰብ ያላቸውን መኮንኖች በልጆቻቸው ፊት ጠመንጃ በመደገን በሰራዊቱ ላይ ብቻ ሳይሆን በቤተሰቦቻቸውም ላይ የስነ ልቦናና የስነ አእምሮ ችግር አስከትለዋል። ሕፃናት ልጆች አባቶቻቸው ወታደራዊ ዩኒፎርም ለብሰው በኩራት ቀና ብለው ባገለገሉበት መሬት እንደ ወንጀለኛ ታይተው መሳሪያ በታጠቁ በልዩ ኃይልና በሚሊሻ እንዲንገላቱ ተደርጓል። ከዚህ ቀደም በሰራዊት ውስጥ ሲያገለግሉ የነበሩና በክብር በጡረታ የተሰናበቱ ነገር ግን አሁንም ተመልሰው ወደ ልዩ ኃይል አመራርነት ገብተው የሚያገለግሉ ግለሰቦች በታጋጆች ፊት ቆመው በመደስኮር ተመጻድቀዋል። ይህ አይነት ንግግር በክደት ለተጠቃውና አፍላ ጉልበቱን በትግራይ ቆላዎች እና በረሃዎች እየተንከራተተ ግዳጁን ሲዋጣ ለኖሮ ነባርም ሆነ አዲስ ኃይል በእጅጉ የሚያም ነበር። ይህም የሰራዊቱን ሞራልና ስነ ልቦና በማዳከም በወሬ ብቻ አሸናፊ መስሎ ለመታየት የሚደረግ መርዛማ ዲስኩር እንደነበረ በወቅቱ የነበሩ አባላት ይናገራሉ። በሰራዊት ውስጥ ሲያገለግሉ ለነበሩ ሴቶች ሳይቀር የሚራራ ልብ አልነበራቸው። በወቅቱ በአራስነት ላይ የነበረችና መንታ ልጆችን ይዛ በወጉ መታረስ ያልቻለች አራስን በአብይ አዲ ከተማ በኋላ የወገን ጦር ደረሰብን በሚል ፍርሃት በእግር በጥድፊያ በተደረገው ጉዞ ከወንዶች ጋር እንድትጓዝ ማድረግ ከፍተኛ ስቃይ እንዲደርስባት አድርገዋል። በተጨማሪም ቤታቸውን በመፈተሽና በመበርበር የመንግስት ገንዘብ ሰርቆ እንደደበቀና እንዳሸሸ ወንጀለኛ በልጆቻቸውና በሚስቶቻቸው ፊት በተለይ ደግሞ በሕፃናት አእምሮ ላይ የማይረሳ ጠባሳ በማስቀመጥ የሀገር ተረካቢ ልጆችንም አእምሮ በርዘዋል። የሰራዊቱን ንብረት ዘርፈዋል፣ ቀምተዋል። በእንስሳት ሕክምና ኮሌጅና በአግበ ከነበሩ መኮንኖችና ባማዎች ላይ ልዩ ልዩ ንብረቶችን ጨምሮ የወርቅ የጣት ቀለበት ሳይቀር አስወልቀው ወስደዋል። በሌሎች ቦታዎችም የእጅ ሰዓትና ሌሎች የግል ንብረቶችን ወስደዋል። በታጋች የሰሜን ዕዝ የሰራዊት አባላት ላይ የደረሰው የግል ንብረት ዘረፋና ውድመት በሰራዊቱ ላይ የስነ ልቦናና የስነ አእምሮ ችግሮችን ማስከትሏል። በየካምፑ የነበሩ የሰራዊት አባላትን የሞባይል ስልክና ሌሎች ንብረቶችን ፈትሸው ወስደዋል። ያልወሰዱበትንም አበላሽተዋል፣ አውድመዋል። የህወሓት ሚሊሻዎች ደግሞ በአግበ በድጋሚ ፍተሻ ማድረግ የሰሜን ምድብ አየር ኃይል አባላትን የግል ላፕቶፕና የዳታ ማከማቻ የቴክኖሎጂ ውጤቶችን ቀምተው ወስደዋል። ይህና ሌሎችም ያልተጠቀሱ ግፎችን በሰራዊቱ ላይ በመፈጸም ከፍተኛ የሆነ የስነ ልቦና ስብራት አድርሰውበታል። ለዓመታት በግዳጅ ላይ ሆኖ ሲጠብቃቸው የነበረው የሰሜን ዕዝ ሰራዊታችንን ንብረት ነጥቀው ሕይወቱን እንዲመሰቃቀልና ከዜሮ እንዲጀምር አድርገዋል። የስነ ልቦና ጉዳትም አድርሰውበታል። ዳሩ 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 ነው ስማችን